የ2018 የፋሲካ መስታወሻ የሀገር ልጆች ማለት በስደት ለፎቶና ለቪዲዮ አንደኛ ነን። ከምር ደስ ይላል። ሰብስክራይብም ታደርጋላችሁ፣ ቪዲዮም ታያላችሁ። ጎበዞች ናችሁ። ያው የሀገሬ ልጆች ግን ደስ የሚል ቀን ነበረ። በዚህ አጋጣሚ ማለት ነው ሁላችሁ አጋጣሚ እዚህ ያላችሁት የምታዩት ከሆነ ለራሳችሁም ላይክ አድርጉ፣ ሰብስክራይብም አድርጉት። ሶሻል ሚዲያ ካለ ያው ሶሻል ሚዲያ በደንብ ለመጠቀም እያሰብኩ ነው። በደንብ ልማር እያሰብኩ ነው። ኤዲት ቪዲዮ ከዛ አምጥቶ ወደዚህ አምጥቶ ምናምን ነገር ለማንኛውም ኋላ ነው በፊቱ የቀረጥኩት ቪዲዮ ኋላ አድርጌ ኤዲት አደረኩት ማለት ነው። እንደዚህ ኤዲት ማድረግ ራሱ ጥሩ ነው። በነገራችን ላይ በፈረንጅ 12/04/2026 ዓመተ ምህረት ከዛ 2 ሰዓት ከ41 ደቂቃ ኤንድ 48 ሰከንድ እያለ ይቀጥላል ነበረ ጊዜው ማለት ነው። እኔ በታይም ካሜራ ነው የቀረጥኩት በወቅቱ። ግን ማቴሪከር የማደርገው በሌላኛው ቀን ማለት ነው። ሌላ ቮይስ ኦሪጂናል ቮይሱ እንትን ዘፈንም ነበረው ምናምን ነገር ያው ኮፒራይት ዝም ብዬ ለቅቄው ነበረ። ኮፒራይት ሰጠኝና ደለትኩት እንደ አዲስ። ለምን በራሴ ድምጽ አላደርገውም ብዬ ነው። እና ሁላችሁም የምታዩን ሰከንድ ፋሚሊ፣ አንደኛ ፋሚሊ፣ ሁለተኛ፣ ሶስተኛ ምናምን እያልኩ ልቀጥል እንዴ? እና ደግሞ የወደፊት ልጆች የማጋጣሚያው ሶሻል ሚዲያ ካለ ለምትመጡ ምን ትላሉ? እና ይህ ሀገር የነበርኩበት ሀገር ነው ለማለት ነው። በነገራችን ላይ እኔ ደግሞ አያስችለኝም መቅረጥም አያስችለኝም ማለት ነው። ይሄ ትልቁ ሞል ካርፎር ይባላል። በጣም ነው የሚያምረው። ይህ በዚህ መንገድ አለው ከላይ ማለት ነው። እና ደግሞ ናርጂል ነው የሚባለው። ይሄ የህንድ ተክል ነው መሰለኝ የሚባለው። ይህ ተክል ይጠጣል። ውስጡም ነጭ ነገር አለው፣ ይበላል ፍሬው ማለት ነው። እና እንደዚህ አይነት አትክልት ከታየ ያው አረብ ሀገር ነው በብዛት የሚበቅለው መሰለኝ። ተምርም እንደዛ። ተምርም በምኖረው ሀገር ሆነ ሌላኛው አካባቢ አለ። እና ደስ ነው የሚለው እነዚህ ተምሮች። ከዛ የግቢ የሚታየው ደግሞ የመከላከያ መኖሪያ ቤቶች ናቸው። እና በጣም የሚያምር ሰፊ ነው። በመከባቢያ ከቦ ማለት ነው። ልክ አለ የትም ቦታ አለ። ግን እዚህ ማለቴ ብዙ ወደ ላይ አያስወጡም። ግን ውስጥ ለውስጡ በዲዛይን በጣም ነው የሚሰራ። ምክንያቱም እዚህ ውስጥም ገብቻ አውቃለሁ። ምክንያቱም እኔ የኖርኩባቸው ሰዎች እዚህ የሚሰሩ ነበሩ። ግን እረፍት ሲሆን እዚህ ውስጥ መጥተን አርፈን ሳምንት 2 ሳምንት እኔ በነገራችን ላይ ስለማልቀርጥ ነው እንጂ ብዙ ቦታ ሄጃለሁ። እግዚአብሔር ይመስገን። ቱሪስት ውመን ማለት ይቻላል። ካፒታል ሲቲ ከሰከንድ ሁለተኛ ሰዎች ሄጃ አውቃለሁ። በቃ አካባቢው ጎብኝቼ አውቃለሁ፣ ሁሉ ቦታ ማለት ነው። እና ደግሞ ይሄ ደግሞ የኤርፖርቱ የመከላከያ ነው። አለፍን ይሄ ማለት ነው። ከዛ ህይወት እንደዚህ ናት። ሰው የራሱ ኑሮ ነው የሚኖረው። አንደኛው ወደዚህ አንደኛው ወዚህ ምናምን እንደ መኪና ማለት ነው። መኪና ይታያል አይደለ? ግማሽ ሰው ወደዛ ይሄዳል፣ ግማሽ ሰው ወደ ላይ። እና በነገራችን ላይ ደስ ይላል። መናገር ሰፋፊ ቦታዎች ዝም ብሎ አሉ ማለት ባዶ ማለት ነው። መሀል ደግሞ ያው መንገድ ስለሆነ መንገድ ስለሚሄድ ነው እዚህ ጋር ግዴታ በስቀርጥ በጫፍ ነበርኩት ማለት ነው። ፊት ለፊት ቢሆንማ ደስ ይል ነበረ። ደግሞ ይበጥ ግን እኔ በፊት ለፊት ቁጭ እንደማይል ነበር አይባልም። እና በጣም ነው የሚያምረው።
በነገራችን ለማታውቁ ሰዎች በአንድ ሀገር ተቀምጠ ራሱ የቦታ ያላየ ሰው ብዙ ነውና እዩት ዝም ብላችሁ። ግን ያው አንዳንድ ጊዜ አሁን ስሎውሊ ነው የኔ ቀስ ብሎ ነው። አጋጣሚ ቀይ መብራት ሲመጣ ይቆማል አይደለም። እኔ ደግሞ ካሜራ ማቆም አልፈለኩም። 4 ደቂቃ ነው የሚቆመው መሰለኝ ህጉ ማለት ነው። አውቶማቲካል ስለሆነ እንትን ምንድነው ስሙ ቀይ መብራት ማለት ነው። ከዛ ቀስ ትንሽ ሲሆን ደስ ይላል ማለት ነው። ባጭሩ ወሬ ለመርዘም እኮ ነው። ምክንያቱ ኢትዮጵያ ህግ ግዴታ ሪከርድ የራስ መሆን ሁሉ የራስ መሆን ነው የሚለው ህጉና ለዛ ነው። በሀገሬም እንደዛ። በነገራችን ላይ እኔ አሁን በ2 አመት ሀገር ገባለሁ እመጣለሁ ምናምን። በዚህ አጋጣሚ ያው ሁለተኛ ሰዎች ጥሩ ናችሁ በቃ ባጭሩ በ2 አመት እጄ የመምጣት መብትም አለኝ እግዚአብሔር ይመስገን። እና ደግሞ ብር ካለ የትም ቦታ ይኬዳል። በነገራችን ላይ በዚህ ምድር ከሁሉም ፍቅር ነው ከብር ይባላል። ግን ሁለቱ ያስፈልጋል በዚህ ምድር። ሰላም ያስፈልጋል፣ ፍቅርም ያስፈልጋል፣ ገንዘብም ያስፈልጋል። ያለ ገንዘብም ምንም ቦታ መንቀሳቀስም አትችልም። እና ባጭሩ ለዛ ነው ልቻለሁ። ያው ምንም አጋጣሚ ነው። ያው ደጋግሜ እንደምናገረው ለቮይስ ለህጉ ብዬ ለመስታወሻም ቦታ እየታየ ነው እንጂ ምንም ወሬው ቁም ነገር ኑሮት አይደለም። እና ደግሞ እኔ በኢንተርናሽናል ቋንቋ አምሃሪክ ሪከርድ ማደርገው ደስ ይለኛል። በቃ በዛ ስለጀመርኩ ነው። እኔ በነገራችን 2012 ዩቲዩብ የከፈትኩት ሌላ ዩቲዩብ አለኝ፣ ግን የሰው ቪዲዮ ስለምለቅለት ኮፒራይት ነው። አንዳንዴማ ለ3 ወር ተዘግቶ ይከፈታል ምናምን ስለማይፈቀድ የሰው ቪዲዮ ማለት ነው። እና ደግሞ እንደዚህ ፍሪ ሆኖ የራስ ቪዲዮ እንዳይለቀቅ ደግሞ አንዳንድ ሰዎች የምንወዳችሁ ደስ ስለማይላችሁ ለነሱ ስንል ደግሞ ያው ሶሻል ሚዲያ ለማውጣት እንሞክራለን። ግን ደግሞ እንደ ጊዜው መሆን ነው። ያው ህገወጥ ማለት ወጣ ያለ ሳይሆን ያው እንደዚህ አይነት ቪዲዮ ብሎግ ምናምን ያው ዩቲዩብ እኮ እኔ አሁን ትንሽም ቢሆን ከና አቦጊዳ ሚዲያ ትንሽም ቢሆን ተምሬ ነበረ። ብዙ ሶሻል ሚዲያ የሚያስተምራሉ ስለ ዩቲዩብ ህግ አውቀዋለሁ። ግን እኔ እንደሱ መስራት አልፈልግም። ተምኔል የሚባል አለ፣ ኢንትሮ መስራት በመሀል ላይ አሁን ቪዲዮ ሲሰራ ፎቶ እያስገባክ ምናምን ኢሞሽን የሚባል አለ። በመሀል ላይ የሆነ ነገር ይገባበታል ምናምን እንደ ሳቅ እንደ ሙዚቃ ምናምን በመሀል ያው እሱ ቪዲዮ ይስባል ነው የሚለው። ግን ደግሞ ዩቲዩብ በተለይ የሚከፍል ግን እንደ ንግድ አለም የንግዱ አለም ቪዲዮ ስትሰራ ነው አሉ ብላስ። በአሁን ሰዓት ውሸት ወይ ፍራንክ አለ ፍራንክ ይሆናል። ግን እሱ ደስ እንደምን አላቅም ብቻ ዝሮ ደስ ይላል። ሁሉ እንደ አቅም ነው የሚኖረው። ባጭሩ ላይፍ ኢዝ እንደዚህ። የሀገሬ ሰዎች የምትወዱኝ መወዳችሁ ማቃችሁ የምትቀርቡኝ ይቅርታ እየጠየቁት የቪዲዮ ካያችሁ አጋጣሚ የኔ ሁለተኛ ሀገሬ የመንገዱ ላይ ማለት ነው መዲናው መሀል ላይማ አለ የቀረጥኩት። ብዙ ጊዜ ነው የምቀርጠው። ብላስም ፍሪ ዋይፋይ ስለሆነ ነፃ ዋይፋይ ስለሆነ ለምን ቀርጬ ዝም ብዬ ዩቲዩብ ላይ አላስቀምጠው እያልኩ ነው። በውጭ ሀገር ያው ዳታ ተጠቅሜ አላቅም ብዙ አመት። ነፃ ዋይፋይ የሚባል አለ፣ ደስ ይላል። በሀገሬ ነው እንጂ እላቸዋለሁ። እና ደግሞ ህይወት እንደዚህ ናት። ከለራችን እንደ መኪና
ስራችን እንደዛው፣ ኑራችን እንደዛው ነው። እግዚአብሔር ይመስገን። ግን ኮሪስ መድኃኒዓለም እናጨርሻለሁ። 10 ደቂቃ